በአሁኑ ሰዓት በውጭ ሀገር የሚኖሩ ኢትዮጵያውያንና ወደ ሀገር ቤት የሚመለሱ ወገኖቻችን ትልቁ የምክክር ርዕስ የውጭ ወርቅ ዋጋ ሆኗል። የሳውዲ፣ የዱባይ ወይስ የባህሬን ወርቅ ይሻላል? የትኛው የተሻለ ትርፍና ጥራት አለው? ዛሬው በገበያው ላይ ያለው እውነተኛ የውጭ ወርቅ በግራም ያለውን የገበያ እንቅስቃሴና ለገዢዎች ፍጹም አስፈላጊ የሆኑ መረጃዎችን ይዘንላችሁ ቀርበናል። በእነዚህ በሶስት ሀገራቶች በተለይ በሳውዲ፣ በዱባይ፣ በባህሬን የ24 ካራት፣ የ22 እና የ21 ካራት የጥሬ ወርቅ ዋጋ በምን ያህል በመሸጥ ላይ ይገኛል የሚለውን የማስመለከታችሁ ይሆናል። እስከ መጨረሻው ድረስ አብራችሁ መቆየት እንዳትረሱ። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ የሆኑ ዘንድ ይጋበዛሉ። የውጭ ወርቅ ጥራቱ ከፍተኛ ነው። በሀገራችን ገበያ ከፍተኛ ተፈላጊነት እንዳለው በብዙዎች ዘንድ እሙን ነው። በአሁኑ ወቅት በሳውዲ፣ በዱባይ፣ በባህሬን ወርቅ በግራም የሚሸጥበት አማካይ ዋጋን በሚቀጥለው መልኩ እነግራችኋለሁ። የሳውዲ ወርቅ ምን አይነት ባህሪ ያለው፣ የዱባይ ወርቅ ምን አይነት ባህሪ ያለው፣ እንዲሁም የባህሬን ወርቅስ ምን አይነት ባህሪ አላቸው? በተጨማሪም ደግሞ ለገዢዎችና ለሻጮች አቅጣጫን የሚያሳዩ መረጃዎችን ጨምሬ እምነግራችሁ ይሆናል። ከሀገራቶቹ ወርቅ ስንነሳ ቀድመን የምንመለከተው የሳውዲን ወርቅ ይሆናል። የሳውዲ 21 ካራት ወርቅ ምን አይነት ባህሪ ያለው ካላችሁ በጥንካሬው እናም ደግሞ በደማቅ ቢጫ ቀለሙ የሚታወቀው የሳውዲ ወርቅ በሆኑ ሰዓት በግራም ከፍተኛ ተፈላጊነት ያለው ሲሆን ገበያው ላይም በጥሩ ዋጋ በመሸጥ ላይ እንደሚገኝ መረጃዎች ያመለክታሉ። ሌላው የሳውዲ ተወዳጅ ወርቅ 22 ካራት ነው። ከ21 ካራቱ አንጻር ከፍ ያለ ንጽህና ያለው በመሆኑ ለወደፊት ኢንቨስትመንትም ተመራጭ ነው። ሌላው ሀገር ስንሄድ የምናገኘው ዱባይ ጎልድ ሲቲ ኦፍ ጎልድ የ18 እና የ21 ካራቶች ወርቆቿ ትታወቃለች። በዘመናዊና ውብ ዲዛይኖቹ የሚታወቀው የዱባይ ወርቅ በተለይ ለጌጣጌጥ ወዳጆች ተፈላጊ ነው። ዋጋው እንደ ዲዛይኑ ጥራትና እንደ ስራ ክፍያው ይለያያል። የባህሬን ወርቅን ስንመለከት ከዱባይ በመቀጠል ያው ዱባይ እንግዲህ እንደነገርኳችሁ በጣም የሚታወቁበት በጣም ዘመናዊና እጅግ በጣም ዲዛይኖቿ በጣም ኢንተርናሽናል ነው ማለት ይቻላል። ምክንያቱም ዓለም አቀፍ የሆነ የጎልድ ዲስቲኔሽን የወርቅ መዳረሻ እንደመሆኗ መጠን በተለይ ዱባይ ላይ የማታገኙት ዲዛይን የለም። ነገር ግን ባህሬን ላይም በጣም አብዛኞቹ በጥንካሬው በንጽህናውም ተወዳዳሪ የለውም። ነገር ግን ብዙ ትራዲሽናል የሆኑ ወርቆች የሚበዙት ደግሞ ባህሬን ነው ማለት ነው። ዱባይ ላይ 18 እና 21 ካራት ነው በብዛት የሚሸጠው። የባህሬን ደግሞ እንደ ሳውዲው የ21 እና የ22 ካራት በብዛት የሚሸጥበት ሁኔታ ነው ያለው ማለት ነው። ጥራቱም ንጽህናውም ወደር የሌለው ነው ይባልለታል። የባህሬን ወርቅ በተለይ በእኛም በኢትዮጵያውያን ዘንድ በተለይ በሀገር ውስጥ በጣም የሚወደድ የወርቅ አይነት ነው። ገበያ ውስጥም በከፍተኛ ዋጋ ከሚሸጡት ወርቆች መካከል እንግዲህ የባህሬን እንደሚመደብ ይታወቃል ማለት ነው። እንግዲህ የነዚህን የሶስት ሀገራት የወርቅ ባህሪያቶች እንደዚህ ከተመለከትን ዘንዳ ምን አይነት ገዢዎችና ሻጮች መከተል ያለባቸው ነገሮች አሉ የሚለውን ተመልክተን ከዛ ዋጋውን ነግራችኋለሁ። እየተከታተላችሁ ያላችሁት በሶስት ሀገራቶች በመስተዋል ላይ ያለውን የወርቅ ዋጋ ነው የሚሆነው። በዱባይ፣ በሳውዲ፣ በባህሬን የወርቅ ዋጋ በምን ያህል በመሸጥ ላይ ይገኛል የሚለውን እየተከታተላችሁ ትገኛላችሁ። ቪዲዮን ላይክ ማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን አይረሳ። የምነግራችሁ ነገር ካራት ተረዱ። የካራት ልዩነት መረዳት በጣም አትራፊነት ነው። 24 ካራት 99.9 ንጹህ ወርቅ ነው። በብዛት
በባር መልክ የሚገኝ የወርቅ አይነት ነው። 21 እና 22 ካራት እንግዲህ ለጌጣጌጥ ለኢንቨስትመንት በጣም ተስማሚና ጠንካራ የሆነ የወርቅ አይነት ነው። የሜኪንግ ቻርጅ ላይ መወዳደር መደራደር ትችላላችሁ። የማኑፋክቸሪንግ ቻርጁ ላይ ማለት ነው። ወርቅን ስትገዙም ስትሸጡም የዲዛይኑን የስራ ክፍያ ትኩረት መስጠት አለባችሁ። ምክንያቱም አንዳንዶች በጣም ከፍተኛ ዋጋ የሚከፍሉት ለአሰራሩ ነው። ሌሎቹ ደግሞ በአነስተኛ ዋጋ ብዙም ያልተሰራ ወርቅ ግን ቆንጆ ወርቅ ገዝተው ሊገቡ ይችላል ማለት ነው። ለኢንቨስትመንት የምትመርጡ ከሆነ ደግሞ ብዙም ዲዛይን ያልበዛበትንና ቀላል የሆነ ዲዛይን ያላቸውን ወይም ደግሞ የወርቅ ሳንቲሞችን ኮይኖችን በመምረጥ ትርፋማ መሆን ትችላላችሁ ማለት ነው። ሌላው የምነግራችሁ ነገር ደግሞ ስታምፕ ወይም ሃልማርክን መመልከት አትርሱ። ምንድነው ስታምፕ ማለት? ሃልማርክ ማለት ምን ማለት ነው ካላችሁ ማንኛውም የውጭ ወርቅን ስትገዙ ከጀርባው ወይም በውስጥ በኩል የካራት ማህተም አለው። ለምሳሌ 916 ካለ 22 ካራት ማለቱ ነው። 875 ካለ 21 ካራት ማለቱ ነው። ይህንን መኖሩንና ስትገዙም ደረሰኝ መያዛችሁን አረጋግጡ ማለት ነው። አሁን ወደ ዋጋው ነው የምወስዳችሁ። በባህሬን፣ በሳውዲ እንዲሁም በዱባይ የ22 የ21 እና የ24 ካራት በስንት በመሸጥ ላይ ይገኛል የሚለውን አስመለክታችኋለሁ። እሺ ወደ ወርቆቹ ዋጋ ስንሄድ ከሳውዲ ስንጀምር የ24 ካራት ወርቅ በሳውዲ ዛሬ ላይ በ512 ከ55 የሳውዲ ሪያል ነው በመሸጥ ላይ የሚገኘው። የ22 ካራቱ ደግሞ በ469 ከ84 እየተሸጠ ነው የሚገኘው። ሌላኛው እንግዲህ ከ22 ካራት ባልተናነሰ በሳውዲ ከሚሸጠው የወርቅ አይነት መካከል የ21 ካራት እንደሆነ ይታወቃል። 21 ካራት ውስጥ በምን ያህል በምሸጥ ላይ ይገኛል ካላችሁ በሳውዲ በ448 ከ48 ነው በምሸጥ ላይ የሚገኘው። ሬቱን ስንመለከተው እንግዲህ የተወሰነ ቅናሽ ታይቶበታል። በ0.78 አካባቢ ዋጋው ቀንሶ ነው ያለው ማለት ነው። ሌላኛው የምንመለከተው የባህሬንን ሲሆን በባህሬን 24 ካራቱ በ51 ከ47 የባህሬን ዲናር፣ 22 ካራቱ ደግሞ በ47 ከ18 የባህሬን ዲናር፣ 21 ካራቱ ደግሞ በ45 ከ03 የባህሬን ዲናር በምሸጥ ላይ ይገኛል። ይህም የባህሬን ዲናር እንግዲህ ቅናሽ እንዳሳየ ነው መረጃው የሚያመለክተው። በ0.77 አካባቢ ማርኬቱ ዳውን ሆኗል ማለት ነው። ዲማንዱ አንሷል፣ ሰፕላዩ ግን አለ ማለት ነው። ሌላው የዱባይን ስንመለከት የዱባይ 24 ካራት በ501 ሳውዲ የዱባይ ዲርሃም፣ 22 ካራቱ ደግሞ በ459 ከ61 የ21 ካራቱ ደግሞ በ438 ከ72 ነው በመሸጥ ላይ የሚገኘው ማለት ነው። እንግዲህ የውጭ ወርቅ ከመግዛታችሁም ሆነ ከመሸጣችሁ በፊት ትልቅ የፋይናንስ ውሳኔ እየወሰናችሁ መሆኑን ልብ ማለት ይገባል። የትኛውንም ወርቅ ሀገር ስትመርጡ የዱባይንም የሳውዲንም የባህሬንም ማለት ነው የገበያውን ወቅታዊ ሁኔታ የካራት ደረጃውን ማስተዋል አትዘንጉ። እናንተ በብዛት የትኛውን ሀገር ወርቅ ነው የምትመርጡት? የሳውዲን ነው የዱባይን ነው ወይስ የባህሬንን? ምክንያታችሁን ኮመንት ላይ አጋሩን። የመረጃ ለወዳጅ ዘመድ ጠቃሚ ነው ብላችሁ ካሰባችሁ ሼር በማድረግ ማድረስ አይረሳ። ቻናላችንን ሰብስክራይብ ያድርጉልን። በያላችሁበት መልካም ጊዜ